ታውቃላችሁ የዚህ ዓለም ጥያቄዎች በሙሉ መልሳቸው ያለው እግዚአብሔር ጋር እንደሆነ ጭንቅላታችን ውስጥ በጣም ብዙ አይነት ጥያቄዎች አሉ። የገንዘብ ጥያቄ ሊሆን ይችላል፣ የጤና ጥያቄ፣ የሥራ ጥያቄ፣ የትምህርት፣ አንዳንዶቻችን የልጆች ጥያቄ ይኖርብናል። ሁላችንም ውስጥ ብቻ የሆነ የተለያየ ጥያቄዎች አሉ። የዚህ ሁሉ ጥያቄ መልስ ያለው ፈጣሪ ጋር ብቻ ነው። እሱ ጋር የሌለ ነገር አንድም የለምና ሰዎችን በመጠየቅ ጊዜያችሁን አታባክኑ። የሆነች ገንዘብ ፈልጋችሁ ባለሀብት ሰውዬ ጋር እየሄዳችሁ እሱን እየተማጸናችሁ የእሱን ፊት ማየት እጅግ በጣም ከባድ ነው። ወይ ሊሰጣችሁ ወይ ላይሰጣችሁ ማለት ነው። ነገር ግን ፈጣሪን ብትጠይቁት እናንተ በማታውቁት መልኩ ካላወቃችሁት ሰው የዛን ጥያቄ መልስ ያዘጋጅላችኋል ማለት ነው። እንዲሁም ከፈጣሪ ልክ ሰዎችን መጠየቅ የሚቀናን ሰዎች አለን። ብዙ ጊዜ ፈጣሪ የሆነ ሩቅ ቦታ ያለ በቶሎ መልስ የማይሰጥ እኛ የፈለግነውን የማይሰጠን አለ አይደለ? ብዙ ጊዜ አባት ለልጁ እሳት ቢጠይቀው ያንን እሳት አይሰጠውም አይደለ? ልጁ እሳቱን ነው የሚፈልገው፣ አባት ግን አይሰጥም። ለምን? እሳቱ እንደማይጠቅመው ስለሚያውቅ ማለት ነው። እና ፈጣሪ የማይጠቅመንን ስለማይሰጠን የሚጠቅመንንም ነገር ሁላ የማይሰጠን ይመስለንና ለጥያቄዎቻችን መልስ ሌላ ቦታ ፍለጋ ስንባዝን እንኖራለን ማለት ነው። ግን ግድ የላችሁም፣ ሁሉም ጥያቄ መልሱ ያለው እሱ ጋር ብቻ ነው። አትፈሩ፣ ጠይቁ፣ አይዘገየምም። ደግሞ ለእናንተ በሚያስፈልጋችሁ ሰዓት የጥያቄያችሁን መልስ ይሰጣችኋልና ከሰዎች ይልቅ ፈጣሪ ለምኑ። ሰው ዛሬ ቢሰጣችሁ ለነገ ደግሞ አይሰጣችሁም። ዛሬ ቢያስጠጋችሁ ለነገ ያስጠጋችሁም። ዛሬ ቢረዳችሁ ደግሞ እናንተን ለመርዳት ዝግጁ አይሆንምና በቦታ የማይወሰን በጊዜ የማይወሰን በቃ ኃጢአት ውስጥ ስትሆኑ፣ ደስታ ውስጥ ስትሆኑ፣ ሀዘን ላይ ስትሆኑ ሁሉ ጊዜ ከእናንተ ከጎናችሁ ማይርቀው በጠራችሁ ሰዓት ሁሉ አቤት የሚላችሁ ከጎናችሁ የምታገኙት ብቸኛ ወዳጃችሁ ፈጣሪን ብቻ አድርጉ። በሰው መተማመን በአሁኑ ሰዓት በጣም ከባድ ነው። የእናት የአባት ልጅ ራሱ ቢሆን የሆነ ጊዜ ይጠጋችሁና ደግሞ የሆነ ጊዜ ይርቃችኋል። የሆነ ባላችሁ ነገር ዲፔንድ የሆነ ነው ማለት ነው። ታማኝ ያልኩት ቤተሰብ፣ ታማኝ ያልኩት ጓደኛ፣ ወዳጅ ሊኖር ይችላል። ነገር ግን የሆነ ሰዓት ላይ ተቀይሮ ታገኙታላችሁ። እናንተ እንደሳላችሁት አይቀመጥም ሁሉ ጊዜ አይምራችሁ ውስጥና ብትታመሙ ያንን ሰው ታጡታላችሁ። ከእናንተ ጋር አይንከራተትም። እጃችሁ ኪሳችሁ ባዶ ቢሆን ያ ሰው ሁሌም እናንተ እየረዳ አይኖርም። የሆነ ሰዓት ደግሞ የራሱ ኑሮ ትዝ ይለውና ጥሏችሁ ይሄዳልና ሁሉ ጊዜ ጥሏችሁ የማይሄደው ፈጣሪን ብቻ ነውና እባካችሁ በፈጣሪን ታመኑ። በቃ ታመኑና እስቲ እዩት። በቃ የትም የማይሄድ በፈለጋችሁት ሰዓት ሁሉ የማታጡት በጠራችሁት ጊዜ ሁሉ አቤት የሚላችሁ ብቸኛ ወዳጃችሁ ፈጣሪን ብቻ አድርጉ። ቸርነቱ እንዲያ አያልቅም።